ጽሁፉ በአረበኛ እንዲህ ይላል ሻውዚን ነፋይነ ወረማ ሀላቲ አይሳናት ይናባሃ ይላል። እየሰማችሁ ነው? ይህ ማለት ወደ አማርኛ ሲቀየር ከሶስቱ አካል አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይልና ኋላ ከመጣ በኋላ ድንግል ሰደቀት ከሊማ ድንግል በድንግልና ወለደች። A few moments later ወይ ይሄ ነው ጥያቄ። ይቀጥላል። አንድ ጥያቄ አለኝ ሌላ እኔን ሳይሆን አባታችን አባ ኪዳነ ማርያምን ጠይቋቸው ሄዳችሁ። ይሄ ስለዚህ አያውቁትም። ታቸውን ጠይቋቸው አልኩኝ። አባት እያለ ልጅ አይመልስም። ይሄ ለማሃሎ ሊቅ እየተናገር ደቂቅ ይላል መጽሐፍ። እሳቸውን ጠይቋቸው። ያ እርሶ ነው እኮ እንትን ያሉት ሰምተሽ ሊሆን ይችላል። እኔ ደግሞ እሳቸው ሰምቻለሁ። እሳቸውን ጠይቋቸው። እርሶ ሰምተው ነው ያስተማሩት? መምህር ሳያውቁ ሰምተው ብቻ ያስተምራል? ከዚህ በፊት ተጠይቀው እነሱ አያውቁትም እንጂ አረብኛ ነው ሲሉ ነበረ። አዳምጪኝ። ይህ ሁሉ መምህራን ከመምህሩ ተምሮ ነው የሚያስተምረው። እሺ ድንግል ሰደቀት ከሊማ ማለት ምን ማለት ነው? ድንግል በድንግልና ጸንሳ በድንግልና ተወለደች። የት ሀገር ቋንቋ ነው? እሱን ጠይቂያቸው አልኩሽ እኮ። እሳቸውን ጠይቂያቸው ሊቁ አሉልሽ። እናመሰግናለን። ብቻ ያው እነሱ ያውቁም አረብኛ ነው ብለው ነበረ። ለካ እርሶ ሳያውቁ ነበር እኛን ሲያስተምሩን የነበረው። ለዚህ በጣም አዝነናል። እሳቸውን አያውቁም ልትያቸው ነው? እኔ አላውቅም ብያለሁ። እሳቸውን አያውቁም ልትያቸው ነው? እርሳቸው ሲናገሩ አይደለም የሰማነው፣ እርሶ ሲያስተምሩን የሰማነው። እሳቸው በደንብ በካሴትም በማንኛውም አስተምረዋል። ለምንድን ነው ያልሰማሽው? ከኔ ላይ ነው የቀነጨብሽው። የተዘራላችሁ መርዝ ስላለ ያን መርዝ ለመርጨት አትምጡ። የእርሶ ትምህርት መርዝ ነው እንዴ? ብዙ ሰዎች የዘሩት መርዝ ስላለ ያለ መርጨት አይደለም። የሚገባሽ ከሆነ ያስተላለፍኩትን መልእክት ይዘሽች፣ የማይገባሽ ከሆነ ደግሞ አንድ ሰው በሰማው ላይ ግልጽ ካልሆነለት መጠየቅ አይችልም። ውረጅልኝ አይደለም ወርዳለው፣ ችግር የለም ግን እሺ እሺ እህታችን አትወረጅ። ቆይ አባታችን እንደምን አሉ? ደህና ነው ወይ? እግዚአብሔር ይመስገን። ወረድልኝ። አንተ በቀጥ ሰጥቻለሁ። ምን ላይ ሰጥቻለሁ? የህዝብ